ዛሬ በሚስተር ፕሮሞተር ልናይ የፈለግነው የዩቲዩብ ቻናል በናትናኤል ለገሰ ባለቤትነት የሚመራውን ትንሿ ማህደር የተሰኘውን የዩቲዩብ ቻናል ነው። ትንሿ ማህደር የተሰኘ የዩቲዩብ ቻናል ወደ 148,000 ተከታይ ከ472 ቪዲዮዎች ጋር አለላችሁ። እንግዲህ ትንሿ ማህደር ከዛም በተጨማሪ ቭሎግ ስራዎችን ይሰራል። ትንሿ ማህደር ከተመሰረተች ኦልሞስት 13 ዓመት ቢሆናት ነው። 2013 በፈረንጆቹ ነው የተመሰረተው። እንግዲህ የናትናኤል ለገሰ ትንሿ ማህደር የሚለው የዩቲዩብ ይዘት የሪያክሽን ቪዲዮችን፣ የቲክቶክ ቪዲዮችን እንዲሁም የተለያዩ አዝናኝና ቁም ነገር አዘል ቪዲዮችን ለአድማጭ ለተከታዮቹ ያቀርባል። እንግዲህ ትንሿ ማህደር ከዛም በተጨማሪ ደስ የሚል ተምኔል እና የዩቲዩብ ታይትል አሰጣጥ ይታወቃል። ናትናኤል እኔ እንደ አንድ ፎሎወር እንደ አንድ ሰብስክራይበር ደስ የሚለኝ ነገር የድምፁ ጥራት እንዲሁም የዩቲዩብ ስቱዲዮ ባክግራውንዱ በጣም ደስ የሚል የዩቲዩብ ቪዲዮ ይዘት ያለው ነው። እንግዲህ ትንሿ ማህደር እንግዲህ ከተመሰረተችበት ዓመተ ምህረት አንፃር ያላት ሰብስክራይበር አነስተኛ ነው። 148,000 ከ472 ቪዲዮ አንፃር በጣም ትንሽ ነው። የተለፋበት ቪዲዮ ነው። እንግዲህ ናቲ ለየት የሚለው በመሀል ቆም እያደረገ የሚስቃት ሳቅና በመሀል የሚያስገባቸው አንዳንድ ይዘት ያላቸው የሳቅ ቪዲዮዎችን የሚከትበት ሁኔታ ነው ያለው። እንግዲህ ናቲ ከዛም በተጨማሪ ለአትራክት የሚያደርጋቸው የተምኔል አሰራሩ በጣም አሪፍ ነው። እንግዲህ የፖለቲካ ሃይማኖት እንዲሁም የባህል እሴት የሚጥሱ ነገሮች ላይ ናቲ ድርድር የለውም። የራሱን ሀሳብ ያካፍላል። እንዲህ ቢሆን እንደዛ ቢደረግ ይሻል ነበር እንዲህ ከሚሆን የቤተሰብ ጣጣም እንዲወጣ አይፈልግም። በውስጥ የሚደረጉ ነገሮች በውስጥ እንዲያልቁ ሪኮመንድ ያደርጋል። እንግዲህ ዛሬ በሚስተር ፕሮሞተር ልጋብዛችሁ የፈለኩት የዩቲዩብ ቻናል ትንሿ ማህደር ነው። ተጋበዙልኝ። ላይክ፣ ሼር፣ ሰብስክራይብ አይለያችሁ። ሬት አድርገው ካላችሁ እንግዲህ በስተመጨረሻ ለናቲ 9.8 ሰጠዋለሁ። ምክንያቱም አንዳንድ የሚደጋግማቸው